ሰበር ዜና ማንቸስተር ሲቲ 115 ክሶች እንደነበሩበት ይታወቃል። ነጥብም ከ40 እስከ 60 ይቀነሰባታል የሚል ዜናዎች ነበሩ። ትላንት ግን የእንግሊዝ ፍርድ ቤት ነጥብ ከመቀነስ ይልቅ ቅጣቱን ወደ ገንዘብ ወስዶ 165,000 ፓውንድ ማንቸስተር ሲቲ እንዲከፍል ቅጣት ተጥሎበታል ማለት ነው። ማንቸስተር ሲቲም ቅጣቱን ለመክፈል ፍቃደኛ ሆኗል። ይህ ለማንቸስተር ሲቲ ደጋፊዎች በጣም ደስ የሚል ዜና ነው። የማንቸስተር ሲቲ የዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት ከአርሰናል ጋር ፉክክር እያደረገ እንደሆነ ይታወቃል። ይሁንና ለማንቸስተር ሲቲ ይህ አስደሳች የሚባል ትልቅ ዜና ነው። ትላንት የፍርድ ቤቱ ውሳኔ ይጠበቅ ነበር። ማንቸስተር ሲቲ ላይ ከነጥብ ከመጣል ይልቅ ወደ ገንዘቡ አመዝኗል ማለት ነው። 165,000 ፓውንድ ቅጣት ተጥሎበታል። ይህንንም ክለቡ ለመክፈል ፍቃደኛ ሆኗል ማለት ነው። ይህ ለማንቸስተር ሲቲ ደጋፊዎች አድርሷቸው በጣም ትልቅ ዜና ነው። አመሰግናለሁ።